እንግዲህ ኢትዮጵያውያን እንደ ሙቀጫ ወቃጭ መሆን የለብንም። የሙቀጫ ወቃጭ ጠባይ ያስገባውን ነገር ሁሉ ከወቀጠ በኋላ ከወቀጠበት ነገር ላይ ጠቅልሎ ጠርጎ ነው የሚወስደው። አንድም ነገር ተባብረኸኛልና ላስቀርልህ አይልም። ተልባውንም ስንዴውንም ጠርጎ ነው የሚወስደው። እኛ ኢትዮጵያውያን የኢትዮጵያን የከርሰ ምድርና ገጸ ምድር ሀብት ጠራርገን የምንወስድ እና የምናጠፋ መሆን የለብንም። አሟጠን መጠቀም ሳይሆን የሚያስፈልገንን መጠቀምና መቆየት የሚገባውን ለትውልድ የምናቆይ መሆን አለብን። በሀገራችን ሰዎች ላሚቱ እንዳትነጥፍ ላሚቱን መንከባከብ ያስፈልጋል ይላሉ። መሬት ይነጥፋል። መሬት ከአቅም በላይ ሲጋጥ መስጠት የሚገባውን ተግባር ይቀንሳል። ያ እንዳይሆን መሬትን መንከባከብ በእጅጉ አስፈላጊ ነው። ያንን ስናደርግ ከዚህ ቀደም እንዳየነው በርካታ ለውጦች ማየት ያስችላል። በዝናብም በአዋፋትም በዱር አራዊትም ከፍተኛ ለውጥ እንዲመጣ ስለሚያደርግ ይህንን ተግባር ሁላችንም በተባበረ ክንድ ማስቀጠል ይኖርብናል።